ለምን ነው ካሜራማን ዱርዬ የሚመስላችሁ? አሁን የሆነ ጊዜ መገናኛ ላይ እንደዚህ ፍላየር የሚበትኑ ሰዎች አሉና ከዛ ፍላየር ሰጠኝ አንዱና ሳየው ስራ አጥተዋል ምናምን ብሎ እንግዲያውስ የካሜራ ትምህርት ይማሩ በአጭር ጊዜ በሁለት ወር ውስጥ ምናምን ብሎ ከዛ አናዶኝ እዛው ገና የቀደድኩት። አሁን ያለውን ዮሲ ወደ ኋላ ተመልሰ ከ5 ዓመት በፊት ብታገኘው ምን ትለዋለህ? ወደ ኋላ ተመልሰ ሳንሱሲ የምታውቁት ከሆነ አላውቅም፣ አዲስ አበባ እዛ እያነሳናቸው መስ ሙሽራው የእሱን ሸሚዝ ረስቶ መጥቷል ከውስጥና የሚቀይረው እዛ እንዴት ሸሚዝን ትረሳለህ? በሱ እሷ ብጥብጦና በቃ መስኮን አንነሳም ማለች እሷ ቀረ። ካሜራማን ያው ማይገባበት ቦታ የለም ለስራ ስታይላችን ይመስለኛል። ለምሳሌ ካሜራማን ጸጉራችን እናሳድጋለን። እስቲ እንዴት ነው ቲክቶክ ላይ ተጽዕኖ ልትፈጥር የቻልከው? እኛ ሙያ ላይ አፕዴት በጣም ወሳኝ። ጠላት ከሚያጠቃው ነገር አንዱ ትዳርና ቢዝነስ ነው ብዬ አስባለሁ። ያው ተጽዕኖ ፈጠርኩ ብዬ አላስብም በእርግጥ። ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን አላችሁ? እኔ ዊንታ ነኝ። ይህ ሙያተኞቹ የተሰኘ ሾው ነው። በዚህ ፕሮግራም እነሱነታቸው በስራቸው ያየንባቸው ድንቅ ብቃት ያላቸው በስራቸው ደግሞ በጣም የምንኮራባቸው የሚዲያ ሙያተኞችን የምንጋብዝበት ፕሮግራም ነው። ዛሬ አንድ እንግዳ ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዛሬ ጠራን አንዳንድ ጥያቄዎች ልንጠይቅ ነው። ያው አንተ በሚዲያው ዙሪያ ላይ አሪፍ ስላለህ እንዲሁም ደግሞ የሚዲያ ባለሙያ ስለሆንክ አንዳንድ ጥያቄዎችን ልንጠይቅ ነው። ስለዚህ በቅድሚያ ራስን ለተመልካቾቻችን በማስተዋወቅ እንጀምር። እሺ፣ ዮሲያስ ዘብዴዎስ እባላለሁ ወይም ደግሞ ኢሎሲ ፕሮዳክሽን በሚል ነው የምታወቀው። ፊልም ሜከር እና ሲኒማቶግራፈር ነኝ። ይህንን ሙያ ከጀመርክ ስንት ጊዜ ሆነ? ኦልሬዲ አጠቃላይ ማለት ሙያው ላይ የገባሁት መጀመሪያ በኤዲቲንግ ምናምን ነው። ከኤዲቲንጉ ሳይቆጠር ቀረጻ ላይ ብቻ 9 ዓመት ሆኖኛል። 9 ዓመት? 9 ዓመት ኤዲቲንግ ምናምን። ከዛ በፊት ምንድነው በስነ ስርዓት መስራት ከጀመርኩ 9 ዓመት ነው። ከዛ በፊት ግን ሙያው ላይ የገባሁት ግራፊክስ ኤዲቲንግ ምናምን ሰራ ስለነበረ የዛኔ ኦልሬዲ 3 ዓመት ምናምን ይሆናል። አጠቃላይ ወደ 12 ነው የሚሆን እንደዛ ነገር ያለ። በጣም በልጅነት ነው የጀመርኩት ደግሞ። አይ አሁንም ስትታይ ገና ልጅ ነህ፣ ገና ብዙ ትሰራለህ። አዎ በደንብ። እና ታዲያ ወደዚህ ሙያ እንድትገባ ያነሳሳ አሊያም ደግሞ ፍላጎት እንዲኖር ያደረገ ሰው አሊያም ደግሞ እንዴት ልትገባ ቻልክ ወደዚህ ሙያ? እንዳልኩሽ ያው በኤዲቲንግ ነበር የምሰራው መጀመሪያ። ኤዲቲንግ ሰራ ምናምን ያው ቀረጻዎች ማያቸው ምናምን ኢንስፓየር ያደርጉኝ ነበረ። ከዛ በኋላ ወደ ቀረጻው ከጓደኞቼ ጋር ብሬ ኦልሬዲ መቅረጽ ነው የጀመርኩት። እንደረዳት ምናምን ሆኜ አልሰራሁኝም። ቀጥታ ብሬ መቅረጽ ጀመርኩኝ፣ እነሱ ሲቀርጹ ሳግዛቸው ምናምን። ከዛ በኋላ ሰርተፍኬት እንደሚያስፈልገኝ ስረዳ ወደ ካሜራው ትምህርት ገባሁኝ። ከዛ ካሜራውን ተማርኩኝ። ያው በእንደዚህ ነው የገባሁት ወደ ቢዝነሱ ማለት ነው። ኦኬ። ስለዚህ ያው አንተ ህይወት ላይ ተጽዕኖ የፈጠረ ሰው የለም? አንተ ራስህ ቀጥታ ወደ ስራ ገባህ? እንደዚህ ምናምን ያስገባኝ ሰው የለም። በእርግጥ ምናልባት የካሜራ ትምህርት ስማር ቲቶር ምናምን በደንብ አይ ነበር። ምናልባት ካወቅሽው አላውቅም፣ የፒተር ሚክነን ምናምን የሚባሉ አሉ የውጭ ሲኒማቶግራፈር አለና ምናልባት እሱ ተጽዕኖ አድርጎብኝ ሊሆን ይችላል። ከክላስ በኋላ ኢንተርኔት ቤት እየሄድኩኝ ምናምን በደንብ የሱን ቲቶሮች ምናምን አወርድ ነበረ እና ወደዚህ ሙያ ምናልባት የሱ ይኖራል እንጂ ሌላ ምንም የለም። ኦኬ። እሺ፣ አንተ እኮ አሁን ከሙያውም አልፈ እንደገና ደግሞ ሚዲያ ላይ ቲክቶክ ላይ አሪፍ ነገር ትለቃለህ። ስለ ካሜራ አንዳንድ ነገሮችን ታስረዳናለህ። ኢቭን አሁን ካሜራ አፕዴት ማድረጉን እኔ ከአንተ ቲክቶክ ላይ ነው አብዛኛው የምናየው። አሪፍ ነው በጣም። ራስን አፕዴት ታደርጋለህ ዴይሊ። እና እስቲ እንዴት ነው ቲክቶክ ላይ መተህ ተጽዕኖ ልትፈጥር የቻልከው? ያው ተጽዕኖ ፈጠርኩ ብዬ አላስብም በእርግጥ። ማለት ምንድነው ያለኝን ነገር ሼር አረኩኝ ማለት ማውቀውን ነገር የተወሰነም ነገር ቢሆን ሼር አረኩኝ ነው። ምንድነው እኛ ሙያ ላይ ዴይሊ አፕዴት ይፈልጋል።
የሚመጡ እቃዎችም ራስሽን ግዴታ አፕዴት እንድታደርግ ይፈልጋል። ያለውን ቢዝነስ በቃ አዳዲስ ነገር እየወጡ ስለሆነ ራስሽን አፕዴት ማድረግ በጣም ይወስናልና ምንድነው በቃ ማቃትን ነገር አጋጣሚ ያው የሆነችም ነገር ወደ ቲክቶክ ሼር ሳረግ ሰው በቃ በጣም ብዙ ማያውቀው ነገር ይኖራልና እሱን ሲማሩ ሲረዱ ምናምን በቃ በዛም ራሴን እንትን እያልኩኝ ሄድኩኝ እንጂ ብዙም ተጽዕኖ ፈጠርኩ ብዬ አላስብም። በእርግጥ ያው ማውቀውን ነገር ሼር ሳረግ ህዝቡ ማለት የካሜራ ሙያ ላይ ያለ ሰው ተመቸ ወደደው በቃ የሰውን ተቀባይነት ሳይ እኔም ጊዜ ቀጠልኩኝ። አይ እኔ ማውቃቸው ካሜራማኖች ሁሉም ያው አንተን ያውቀዋል ማለት አትታወቅም ብዬ አላስብም። ሁሉም ያውቀዋል ካሜራ። ለዛ አሪፍ ነው። እሺ ዮሲ እዚህ ሙያ ላይ እንዴት ነው ራሳችንን ሶሻል ሚዲያ ላይ ማስተዋወቅ የምንችለው ወይ አሊያም ደግሞ በስራችን ታዋቂ ልንሆን የምንችለው? አብዛኛው የኛ ስራ እንጂ እኛ አንታይም እና እንዴት ነው ሶሻል ሚዲያ ላይ በዚህ ስራ ራሳችንን ልናስተዋወቅ የምንችለው? እንደውም አሁን ላይ ለኛ ቢዝነሶች ለማስተዋወቅ በጣም ምቹ ነገር ፈጥሯል ሶሻል ሚዲያዎች። ለምሳሌ ቲክቶክን ብታይ ቫይራል ቪዲዮዎች ሲለቀቁ ቫይራል ይወጣል። አሪፍ ኮንቴንት በሰራሽ ቁጥር አሪፍ ነገር ይወጣልና ሶሻል ሚዲያ ላይ ቢሰራ በጣም አሪፍ ነው ባይ ነኝ። የሚለቀቁ አብዛኛውን እኛ አሁን ላይ እንደውም ይሻላል። በፊት ላይ የምንሰራቸው ቪዲዮዎች ሶሻል ሚዲያ ላይ አንለቃቸውም። በፊት ምናልባት የዛሬ 3ም 5ም ዓመት ምናምን ብለሽ ብታይ ማስታወቂያዎች የሚሰሩት ወይ ባነር ነው ወይ ቲቪ ላይ ነው ምናምን ነው እና አሁን ላይ ስለዘመነ ኦሬዲ ሁሉም ሰው ያለው ያንቺ ከስተመር ያለው እንዳለ ቲክቶክ ላይ ነው፣ ሶሻል ሚዲያ ኢንስታግራም ላይ ነው ምናምን ነው ያሉት እና ቀጥታ እነሱን ማግኘት ይቻላል። ገብቶሻል? ባነርም አለጥፊም እንትንም አትይምና ቀጥታ ሶሻል ሚዲያ ላይ የተሰሩ ስራዎች ቢለቀቁ በዛ ምክንያት ስራዎች ሊመጡ ይችላሉ ብዬ አስባለሁና ቲክቶክ እና የተለያዩ ሶሻል ሚዲያዎች አሪፍ ናቸው አሁን ላይ። እሺ ዮሲ አሁን ያለውን ዮሲ ወደ ኋላ ተመልሰ ከ5 ዓመት በፊት ብታገኘው ምን ትለዋለህ? አይ ቲንክ እንደሆነ አንተ የዛሬ 5 ዓመት ራሱ ካሜራማን ነበርክ። ምንድነው ሁሉም ነገር ይቻላል ምናምን ነገር ምለው ይመስለኛል። ምክንያቱም ምንድነው የዛሬ 5 ዓመት ምናምን ማሰባቸው እንትኖች የነበሩትን አሁን ላይ በጥቂቱም ቢሆን አሳክቻቸዋለሁ እና የሆነ የሚቻሉ አይመስሉኝም። የዛሬ 5 ዓመት ሳያቸው ሜቢ ትላልቅ ካሜራዎች ሊሆኑ ይችላሉ ምናምን እነዛ ነገሮች ምደርስባቸው ወይም ይዛቸው መጠቀምባቸው ምናምን አይመስለኝም እና በቃ ያ ነገር ይቻላል። ኦር መስራት የምፈልጋቸው በቃ በእኛ በሲኒማቶግራፊውም እንትን በቃ በጣም ይሄንማ እንዴትም አድርጌ ሊቀርጸው አልችልም የምላቸውን ነገሮች ራሴን አፕዴት እያረኩ አፕግሬድ እያረኩ በሄድኩ ቁጥር እዛ ላይ እንደምደርስ ምናምን አውቄያለሁና የዛኔ በመክረው ያንን መክረው ይመስለኛል ሁሉም ነገር ይቻላል ማለት ይመስለኛል። እሺ ዮሲ አንተ ከሰራሃቸው ስራዎች ውስጥ ደስ የምትሰኝበት ስራ አሁን ከዚህ በፊት የሰራሃቸው ስራዎች አሉ ብዙ ስራዎች ለምሳሌ ቲክቶክ ላይ ራስህ ሊሆን ይችላል አለም ደግሞ እንደዚህ ሰዎችን ሰርተ የሰጣቸው ፋይሎች ውስጥ አንተ ደስ የምትሰኝበት ፋይል ይሄ ስራ ጥሩ ነው ብለህ የምታወራው ካለ እስቲ ንገር። አሉ ስራዎች አሉ የሙዚክ ክሊፖች ምናምን ፊልሞችም አሉ ዶክመንተሪዎችም አሉ። በእርግጥ እስካሁን ድረስ እኔ በራሴ በእነዚህ በስራዎቼ ረክቼ አላውቅም። ይሄ ማለት በስራ ላይ አንድ ሰው ኦሬዲ ቀረጾን ባሰበው ልክ ማንም ሰው ቀርጾ መጥቶ አያውቅም። ለምሳሌ እንደዚህ ቀርጻለሁ ብሎ ሄዶ ራሱን ኤግዛክትሊ ቀርጾ የመጣ ሰው አላውቅም። ከጓደኞቼ ጋርም ስለማወራ ነው ያ ነገር ለኛ አሪፍ ነው። ምክንያቱም አንድ ነገር በቃ ሙሉ በዛ ነገር ከተደሰትሽ ቀጣይ ላይ ራስሽን አፕዴት ለማድረግ አትሄጂም እና ምርጥ የሚባሉ ስራዎችን ሰርቻለሁ ግን በነዛ ፕራውድ ያረኳቸው ስራዎች የሉም። ምክንያቱም እንዳልኩሽ አንደኛ ራሴን በደንብ አፕዴት ማድረግ ስለምፈልግ ያ ነገር ይጠቅመኛል። ግን አሉ ኦሬዲ የሙዚክ ክሊፖች አሉ፣ የመዝሙር ክሊፖች፣ የሙሉቀን ባልቻዎች ስራዎች አሉ። የነሱ በጣም ቤስት ምላቸው ስራዎች አሉ። ዶክመንተሪ ደግሞ ከውጮች ጋር የሰራ ነው አለ፣ አምቦ የሰራ ነው አለ። በጣም ጽድት ያለ ሲኒማቶግራፊ ነው፣ ዶክመንተሪ ነው። እሱ በጣም ጸዴ ነው። ኦሬዲ በካሜራ በኤፍኤክስ 6 የሰራ ነው፣ በክሩን የሰራ ነው። በጣም ጽድት ያለ ስራ ነው። እሱም አሪፍ ነው። ፊልምም ሰርተናል ከታዋቂ አርቲስቶች ጋር ምናምን። እሱም አሪፍ በደንብ አንድ አውጣለት ካልሽኝ ግን ዶክመንተሪ ያዝልኝ በጣም ናይስ። ኦሬዲ ለውጮች ነው የተላከው፣ እዚህ ተሰርቶ አምቦ ላይ ነው። በጣም ጽድት ያለ ስራ ነው የሰራ ነው። በሱ ሜቢ እሱ
አይ አንተ በጣም አሪፍ አሁን ለምሳሌ ቲክቶኮች ላይ ያዩዋቸው እንትን ላይ ስካይላይት የተዘጋጀው ፕሮግራም አይ ቲንክ ቲክቶከሮች አዋርድ ላይ እዛ ጋርም ስትሰራ ያየው ነበር። በጣም ሲበዛ ክሬቲቪቲ ነው። እንደውም እንጠራልኛል ቢያሰብኩት እሱን ነበር ግን ያው እሺ እሱን እንይዛለን እና በጣም በዚህ አጋጣሚ አፕሪሺየት እናደርጋለን። በእውነት በጣም ጃይንት ነው፣ ጎበዝ ነህ። ያ አፕዴት ዴይሊ ስለምታደርግ ያው እኛም አፕዴት እናደርጋለን። ሞር ደግሞ አንተ እኛ ቢሮ ውስጥ ነው የምንሰራው፣ አንተ ግን አውትዶር ላይ አብዛኛው ስለምትሰራ በጣም አፕዴት ታደርጋለህ። ያው በዚህ ሙያ በእኛ ሙያ ላይ አፕዴት በጣም ወሳኝ ነው ራስን። ምክንያቱም ግዴታ ስራው ላይ ለመቆየት ሙያው ላይም ለመቆየት ወይም ደግሞ ተፎካካሪ መሆን አለብሽ በየትኛው ሙያ ስትሰሪ። የካሜራ ሙያ በተለይ ያለንበት ሙያ እንዳልኩሽ ስራዎች የሁሉም ስራ ሶሻል ሚዲያ ላይ ነው። ስለዚህ ከስተመር አንቺን ኦርደር ማድረግ ሲፈልግ ወይ ስራ መያዝ ሲፈልግ ስራዎችሽን ማየት ይፈልጋል። ስለዚህ ቲክቶክ ላይ ነው የሚገባው በአሁኑ ሰዓት፣ ኦር ሶሻል ሚዲያ ላይ ነው። ከዛ አወዳድሮ ነው አንቺ ጋር የሚመጣው። ስለዚህ ራስሽን አፕግሬድ አድርገሽ አዲስ የሆነ ነገር ላይ ካልተገኘሽ ስራሽን ማሻሻልና አሪፍ ነገር ላይ መቀጠል አትችይም። ስለዚህ የኛ ሙያ ግዴታ አፕዴት ይፈልጋል በደንብ የሚወጡት። አንደኛ ደግሞ የሚመጡት ካሜራዎች ራስሽን ግዴታ አፕግሬድ እንድታደርጊ ይፈልጋሉ። እነሱን ለመጠቀም እነሱን ለመያዝ ራስሽን አፕዴት ካላረግሽ እነዛ ካሜራን በስትክክል መጠቀማቸው። ስለዚህ ለዛ የኛ ሙያ ላይ አፕግሬድ በቃ ትክክለኛ ነገር ነው። አንድ በዚህም እና አፕዴት የምናደርግባቸው ብዙ መንገዶች አሉ። ለምሳሌ እኔ አሁን ሪኮመንድ ማድረገው ፊልም ማየት። አሁን እኔ ፊልም ማየት በጣም በቃ እኔ በጣም ቶፕ ነገር ነው። ለምሳሌ አብዛኛው ሰው መጽሐፍ አነባለሁ ይላል። እኔ አሁን ከመጽሐፍ ይልቅ ፊልም ነው ማየው። ምክንያቱም ፊልም ማየት ለኔ መጽሐፍ እንደማንበብ ነው። ምክንያቱም የምሰራው ስራ እንዳለ እዛ ላይ ስለሆነ አዲስ ነገርም ሲለቀቅ ምን ሲልም ምናምን ኦልሬዲ ፊልሞች ላይ ነው የምናየው፣ የውጭ ስራዎች ማለት ነው። ምክንያቱም እኛ የምንማረው ከዛ ስለሆነ እነሱ ከኛ የተሻለ ደረጃ ላይ ስለደረሱ እና ራስን በዛ መንገዶች አፕግሬድ ማድረግ ይቻላል። በዚህ ሙያ ላይ ያሉ ኦልሬዲ ራሳቸውን አፕግሬድ እንዲያደርጉ እመክራለሁ በዚህ አጋጣሚ። እናመሰግናለን። እሺ ዮሲ፣ አንዱ ካሜራማን ከአንዱ ጋር አብሮ መስራት የመስራት ጥቅሙና ጉዳቱን እስቲ ትንሽ ግለጽ። እሺ ከጥቅሙ ስንጀምር ያው አብሮ መስራት ምንድነው እንዳልኩሽ መጀመሪያ ባወራነው ርዕስ ላይ አፕዴት ለማድረግ አንድም እሱም ይጠቅማል። ምክንያቱም ለምሳሌ አሁን ሰርግ ለምሳሌ በሰርግ ነው ሰርግ ሲሰራ ያው 4ም 5ም 6ም ካሜራ ሲሆን አንድ ሰው መስራት ስለማይችል አብሮ የሚጠሩ ካሜራማኖች አሉ። ያ ሲሄድ ምንድነው ሰርግ ላይ እንዴት እንደሚሰራ ያያል፣ የዚህኛው ሴታፕ እንዴት እንደሆነ ያያል፣ የዚህኛው ፕሮዳክሽን ሴታፕ እንዴት እንደሚሰራ በደንብ ያውቃል። አብሮ መስራቱ ኮላብ ማድረጉ ለዚህ ይጠቅማል፣ ራስን አፕዴት ለማድረግ ማለት ነው። እና ኔጌቲቭ ሳይዱ ብዬ ማስበው ደግሞ ምንድነው የራስሽን ስራ እንዳሰሪ ያደርግሻል። ለምሳሌ ምንድነው በጣም እንትን ነው ምቾት አለው ሰው ጋር መስራት። ለምሳሌ አንድ ቀን ቀጥሮ ቢሰራሽ አንድ ቀን ቀጥሮ ብሰሩ አንድ ላይ ምንም እቃ ኦሬዲ አትጂም ካንቺ አትከራይም። ኦሬዲ በቃ እሱ ነው ሁሉንም ነገር የሚያመቻቸው። አንቺ ብቻ ሙያሽን ሄደሽ ቀርጸሽ ምናምን መምጣት ነው። ያ ምንድነው አሁን ላይ ያሉት በተለኛ ሀገር ውስጥ ያሉ ሰዎች እንዳለ እንደዚህ ነው እየሰሩ ያሉት። እና ራስሽ ስራ ላይ ሰነፍ እንድትሆኝ ያደርግሻል። በቃ ወደሱ ብቻ ተተኩሪያለሽ። በቃ ያቀላል ስለሆነ ወደ አንቺ ስመጪ ደግሞ ምክንያቱም ብዙ እቃ መከራየት አለብሽ፣ ስራዎች ትሰሪያለሽ። ያንንም ግን ይሄኛው ሰነፍ እንድትሆኝ ያደርግሻል። በኔጌቲቭ ሳይዱ ይሄ ይመስለኛል። አብዛኛው ማቃቸው እኔም ጋር ጓደኞቼም ስላሉ ነው የራሳቸውን ፕሮዳክሽን ከፍተው ክሬት አድርገው ትተውታል። ኦሬዲ እዛ በሳምንቱ ሙሉ ይሰራሉ ይለፋሉ ምናምን፣ ግን የራሳቸውን ስራ ትተውታል። ኦሬዲ የዚህ ሰውዬ ቢዝነስ ፌል ቢያደርግ እንደገና ከዜሮ ሊነሱ ነው ማለት ነው። ኦር ሌላ ፕሮዳክሽን ጋር እንደገና ጥገኝነት ሊሄዱ ነው ማለት ነው። ስለዚህ አይ ቲንክ ኔጌቲቭ ሳይዱ ይሄ ይመስለኛል። እንትንም አያይዤ መጠየቅ ፈልጌ ነበር። አሁን ላይ እንዳለ ሰው ትምህርት አልሆን ሲለው እንዳለ ካሜራማን ነው፣ ሁሉም ካሜራማን ሆኗልና እንደውንም ላይክ የስራአት እንትን አደረጉት። ድሮ በጣም ጥሩ፣ አሁን ግን ሰው ውጤት አልመጣም ካለው ካሜራማን ነው የሚማረው፣ የሆነ ነገር አልሆን ካለው ካሜራማን ነው የሚሆነው። ከዚህ አንፃርስ እንዴት ታየዋለህ? ሙያው አሪፍ ስራ ነው እንደውንም ከሌሎች ሁሉ ስራ ይሄ አሪፍ ነው። ዘናም እያልክ ትሰራለህ፣ እንደገና ደግሞ ለሰው ለትውልዱ ማስታወሻ ታስቀምጣለህ። ለምሳሌ አንድ ሰው ዶክተር ቢሆን ነበረ ያልፋል አይደል?
እኛ ብናልፍ ግን ስራዎቻችን ይቀመጣሉ ይታያሉ እና እስቲ ከዛ አንግል ምን ትለኛለህ? ምንድነው አሁን ኦሬዲ ያለንበትም ሀገር ነው ከስራ አንፃር ስታዩ አብዛኛው ሰው ተመርቆ ምናምን ከጨረሰ በኋላ ኦሬዲ እኔም ስማር የዛኔት እዚህ ይለኛል አብሮኝ የተማሩ ሰዎች ዲግሪ ይዘው ምናምን ነበር የሚመጡትና ኢንተረስቱ የላቸውም ግን የግዴታ ስራ ማግኘት እንዳለባቸው ሲያውቁ መጥተው ይማራሉ እና ለሙያው መማሩ አሪፍ ነው ግን ምንድነው ኢንተረስቱ ከሌለው የሚቀጥል ካልሆነ እዛው ነው የሚቀረው ምክንያቱም እንዳልኩሽ እነዚህ የተማሩ አብሮኝ የተማሩ ልጆች አሁን የት እንዳሉ አውቃለሁ ማለት ሌላ ቢዝነስ ላይ ነው ያሉት በዚህ ሙያ አልቀጠሉ ስለዚህ ያን ነገር አስበው ቢገቡ ለምሳሌ ስራ አጣውኝና በቃ ይሄ ልስራ ብለው ከገቡበት ያው እንደምታየው ኦረ እንደሚመጣው ኢንካም ብቻ አይደለም ሰው መጀመሪያ ላይ በጣም ያለፋል የሆነ ስምሽ እስከሚታወቅ ስምሽ እስከሚገን ድረስ በጣም ትለፊበታለሽና ይሄንን አስበው ቢገቡበት ነው ሌላው ደግሞ ሙያ እስከሆነ ድረስ እኔ ቢማሩ በጣም አሪፍ ነው ምክንያቱም ፈረንጆች ካየሻቸው በሁሉም ነገር ሙያተኞች ናቸው ለምሳሌ ኖርማል ስራ እየሰራ ኢንጂነር ሊሆን ይችላል ምናምን ከዛ ጎን ለጎን ሙዚቀኛ ነው የሆነ ቸርች ላይ ምናምን የሆነ እንትን ላይ ምናምን ሙዚቃ ሲጫወት ታይዋለሽ ከዛ ሙዚቃውንም ትቶ ሌላ በቃ ሙያ ማዳበራቸው በጣም አሪፍ ነው ለሙያነቱ ቢማሩበት በጣም ናይስ ነው ምክንያቱም በቃ ፓሽንሽ አርገሽ ብትቀበዩ ግን የሚያበላ ነገር ነው ፓሽኔትድ ሆነሽ ምትሰሪበት ምትቀጥይበት ከሆነ እንደዛም ነው እና ደግሞ ማስተዋቂዎቻችንም ናቸው አሁን የሆነ ጊዜ መገናኛ ላይ እንደዚህ ፍላየር የሚበትኑ ሰዎች አሉና ከዛ ፍላየር ሰጠኝ አንዱና ሳየው ስራ አጥተዋል ምናምን ብሎ እንግዲያውስ የካሜራ ትምህርት ይማሩ በአጭር ጊዜ በሁለት ወር ውስጥ ምናምን ብለው ከዛ አናዶኝ እዛው ገና የቀደድኩት ምክንያቱም ፓሽኔ ቢ የሰራው ያንን ነገር እንደ ማስተዋቂያ ስራ አጥተዋል ምናምን ብሎ ሲመጣ አንደኛ ያናዳል እና አንድ የሚሰሩትን ማስተዋቂያዎች ናቸው ስራ ካጣችሁ እዚህ ግቡ ነገር አይባል ኦሬዲ ስራ አጥተው ቢማሩና ቢለወጡበት እኮ በጣም ናይስ ነው ግን ምንድነው ፓሽኔትድ መሆን አለብሽ ስራው ላይ በጣም ብዙ ነገር ያለፋል በጣም ብዙ ነገር እንትን ይላልና ከዛ አንፃር አይዋል ያው እኔ ሁሉም ሰው ያንዳንዱ ዋጋ ከፍሎ እዚህ ጋር የደረሰው ማለት ሮጠን እዚህ ጋር የደረስንበት ማለት ሮጬ እዚህ ጋር ደረስኩ ብዬ አላስብም ለያንዳንዱ ዋጋ ከፍዬበታለሁ ለምን ነው ካሜራማን ዱርዬ የሚመስላችሁ ያው ሲጨራሽ አድርገው ነው ያስቡት ቁም ነገር ያለው አይመስላቸውም ልጃቸውን ለካሜራማን ማዳር አይፈልጉም አብዛኞቹ እና ያው ካለው ነገር አንፃር እስቲ ያስረዳኝ እንዴት ነው ዱርዬ ነን የምር ያው ምንድነው ካሜራማን ያው ማይገባበት ቦታ የለም ለስራ እና አሁን ለምሳሌ አንድ ካሜራማን መንፈሳዊ ነን እንበል ለምሳሌ ቸርች ላይ የሚሰራ ካሜራማን ሰርግ የዘፈን ያለበት ቦታ ሲሰራ ልታዩት ይችላልሽ ከዛ ሰው ኤክስፔክት የሚያደርገው ምንድነው ቸርች አዳራሽ ውስጥ ያየው ሰው የቸርች ሰው ነው ብሎ ያየው ሰው ዘፈን ሲሰራ ምን ያስባል በቃ ይሄ ልጅ ዱርዬ ነው ብሎ ያስባል አንድ በዚህ መንገድ ምክንያቱም ካሜራ ብዙ ዘርፍ ነው ኤቭሪቲንግ ፊልም ነው በቃ ማለት ቀረጻ የሚያስፈልገው ነገር ነው ሁሉም ነገር ማለት ነው እና ሁሉም ቦታ ለግዴታ ይቀርጻል ገብቶሻል አሁን ለምሳሌ ውጪዎች ላይ ባንድ ፊልድ ብቻ ሊቀጥ ይችላል ለምሳሌ ዊዲንግ ቪዲዮግራፊ ኮንሽ ዊዲንግ ቪዲዮግራፊ ላይ ብቻ ልትሰሪ ትችላለሽ እኛ ሀገር ምንድነው ኦሬዲ በተለይ አዲስ አበባ ላይ ስኖሪ ቢክሬ ኖሪብሽ ይችላል ምናምን ብዙ ወጪ ሊኖርብሽ ይችላል ስለዚህ ሁሉም ቦታ መሄድ ይኖርብሻል ሁሉም ቦታ መስራት ይኖርብሻል ማለት ነው ስለዚህ ምንድነው ያ ሰው እዛም ሲያየው በቃ ዱርዬ ነው ብሎ ያስባል ብዬ ነው ማስበው በራሴ እና ምንድነው ሌላው ደግሞ ስታይላችን ይመስለኛል ለምሳሌ ካሜራማን ጸጉራችን እናሳድጋለን ያ ነገር ምናልባት ዱርዬ እኛ ሀገር ውስጥ ምንድነው ጸጉር የሚያሳድግ ምናምን ዱርዬ ተደርጎ ስለሚታሰብ ሜቢ ከዛም አንፃር ሊሆን ይችላል ብዬ አስባለሁ ግን አብዛኛው ሴቶች የሚወዱት ካሜራማን ያው እውነቴን ነው በእውነት አብዛኛው ሳይ ሴቶቹ ሲሆኑ እውነት ቀደም እንዳልከው ያው አለባበሳቸውም ስታይላቸውም ንግግርም ጫወታም አብዛኛው ያለው ካሜራማን ጋር እና ያው አብዛኛው የሚወዷቸው ሴቶች ቢሆኑ እና ደግሞ እንትንም አይመስላቸው አሁን ለምሳሌ ካሜራማን እምነት ያለው አይመስላቸው ላይክ ሃይማኖት ያለውም አይመስላቸው ምንድነው
ሶሪ ካቋረጥኩሽ። ችግር የለም። እንዳልኩሽ ብዙ ቦታ ሄዳሉ እና እኔ አሁን ቸርች ላይ ያመለኩኝ አታሹፍ ተብዬ አውቃለሁ። በስርዓት አይኔን ጨፍኜ እየጸለይኩኝ አታሹፍ ተብያለሁ። ይሄ ማለት በቃ ካሜራማ የሚጸልይ አይመስላቸውም፣ ያመልክ አይመስላቸውም፣ በቃ ሃይማኖቱ ላይ ጠንካራ አይመስላቸውም እና ያ ነገር በጣም የራቀ ነው። ኦልሬዲ እንደ ስራ ብዙ ቦታ ይሄዳል ካሜራማን። ምናልባት ብዙ ቦታ ልታዩት ትችላላችሁ ምናምን፣ ግን ያ ነገር መንፈሳዊነቱን ያሳጠዋል ማለት አይደለም። ኦልሬዲ ይህንን ስል እንደዛ የሚያደርጉ ሰዎች ሊኖሩ ይችላሉ። ግን እኔ በማውቀውና እኔ በየሄድኩበት መስመር እንደኔ ሀሳብ እስከሆነ ድረስ በእምነቱ ጠንካራ ነው። ግን ሄዶ የተለያዩ ቦታዎች ሊቀርጽ ይችላል ኦልሬዲ ስራ እስከሆነ ድረስ ብዬ አስባለሁ። አዎ አብዛኛው ቸርች ላይማ ይሄ ቸርች አካባቢማ ፎቶ ራሱ ተነስተው እጃቸውን እያመለኩ ምናምን ነገር እንደዛ ሲለቀቁ እንትን ነው ይመስላቸው እና እውነት ቸርች ላይ እንዲህ ፖስት ተደርጎ አይቼ የሆነ ቸርች ላይ እንዲህ እያሳለፍኩኝ ልጁ እጁን አንስቶ አላመኑ እና ኮሜንትም ገብቼ ሳይ ጭራሽ መንፈሳዊ አይመስላቸውም። የለም መንፈስ ምናምን አይነካውም። ለኛ ያላቸው አመለካከት እንደዚህ ወረደ ነው እንዴ? ያው ይሄንን አስተሳሰባቸውን እንዲቀይሩልን ነው በዚሁ አጋጣሚ። አዎ ይህ ሙያ እስቲ ላንተ ፐርሰናል ላይፍ ላይ ምን አይነት ቻሌንጅ እንዳመጣ በዛው አያይዘህ ብትነግረን ደስ ይለናል። ቻሌንጅ ያው ስራ ላይ በጣም ብዙ ቻሌንጆች አሉ። ግን የትኛውን አውርተሽ ሁሉም ስራ ላይ ነው። የኛ ቢዝነስ ላይ ብቻ ሳይሆን አንድ ሰው ቢዝነስ ሲሰራ አይ ቲንክ በማስበው በመንፈሳዊ እንትንም ሳስበው ጠላት ከሚያጠቃው ነገር አንዱ ትዳርና ቢዝነስ ነው ብዬ አስባለሁ። እና ቢዝነስ ላይ በደንብ የሆኑ ችግሮች ይኖራሉ ምናምን ቻሌንጆች ምንድነው። እኔ ግን በቻሌንጆች እንትን እላለሁ የሆነ ቶሎ ተስፋ መቁረጥ አይነት ሰው አይደለም። ቻሌንጆች በደንብ ያበረቱኛል ምናምን። አሁን ለምሳሌ በትንሹ ቻሌንጅ ብለን ከሙያው አንፃር ስናይ በፊት ላይ ካሜራ ለመኖሩ ኦር ፋሚሊ ሰፖርት አለማድረጉ፣ ለምሳሌ ሲጀመሪ ቢዝነሱን ካሜራ ገዝቶ አለማሟላቱ፣ ራስሽ ለፍተሽ እንድታረጊ ማድረጉ በጣም አሪፍ ነው ብዬ አስባለሁ ለኔ። ምክንያቱም ያን ካሜራ ለመግዛት በጣም ብዙ መስራት እንዳለብሽ ትረጃለሽ፣ ትሰሪያለሽም፣ ትለፊያለሽም። ያ ቻሌንጅ የምወደው ቻሌንጅ ነው እና በደንብ ያሰብኩበትም ስለነበረ ነው። በጣም የሆነ ጊዜ በቃ ሰራለው አዳማ በነበርኩ ሰዓት እዛ ስቱዲዮ ነበረኝ እና ኦልሬዲ ስቱዲዮ ኖሮኝ ካሜራ አልነበረኝም፣ በሬንት ነበር የምሰራው እና በጣም ነበር እንትን የምለው ማማረረው በካሜራ ዙሪያ እና የተረዳሁትም ከዛ በኋላ በቃ ካሜራ የግድ ለመግዛት በደንብ መልፋት አለብኝ የሚለውን እንትን የተገነዘብኩት በዛ ነው። እና ቻሌንጆች አንዳንድ ቻሌንጆች ይጠቅማሉ፣ አንዳንድ ቻሌንጆችን የሚጥሉም አሉ በዛው ልክ። እና አንዳንድ ቻሌንጆችን ወዳቸዋለሁ፣ አንዳንድ ቻሌንጆችን ያው እንትን ትይባቸዋለሽ። ቀጥል። ኢየሱስ መቼ ያገባል እንዴ? ካሜራማን እየሰማሽ ነው? አይ እንዲያገባ አልፈልግም፣ እንድታገባን ያልፈልገው እሱ። ካልያዝክ ገበያ ልንጠራልህ ነበር፣ ከያዝክ ደግሞ ገበያ እንስቃለን። አይ ደስ ይላል ኢየሱስ። እሺ ለወደፊት መስራት የምትፈልገው ምድሪ ላይ ይሄን ብሰራ፣ ለምሳሌ ኢትዮጵያ ላይ ይሄንን ብሰራ ብለን የምታስበው? አሪፍ ጥያቄ ነው የጠየቅሽኝ። እሱም እንትን ጀምሬዋለሁ ኦልሬዲ። ምንድነው ፊልም ስኩል ከፍተናል አሁን ከክሩ ጋር ሆነን። በዚሁ አጋጣሚ እዚሁ ፔጅ ላይ ላስተዋውቀው፣ አሁን ወደ ስራ ኦልሬዲ ከአንድ ሳምንት በኋላ ከሀረር ነው የምንጀምረው። መላው ኢትዮጵያ ከተማ ላይ ነው የምናስተምረው። ሾርት ኮርስ ናቸው። ከጌታ ጋር እሱን ጀምሬያለሁ። ያው በዚህ አጋጣሚ ያው መመዝገብ የሚፈልግ ዌብሳይት www.ilosifilmschool.com ላይ ገብቶ መመዝገብ ይችላል። ትምህርት ቤት የመክፈት ሀሳብ ነበረኝ ከጌታ ጋር። እሱን እስቲ አሁን እየሰራን ነው። ኦልሬዲ ከአንድ ሳምንት በኋላ እንዳልኩሽ ከሀረር እንጀምራለን። ከዛ አዲስ አበባ፣ አዳማ፣ ደብረ ዘይት ምናምን እያለን በቃ በየከተማው እየዞርን እናስተምራለን። ያው ትልቁ ግቤ ይሄ አይደለም። ያው ኦልሬዲ ከትልቁ ግቦቼ መካከል አንዱ ይሄኛው ነው። ከጌታ ጋር እንግዲህ እስቲ ያሰካነው ነው።
እንኳን እግዚአብሔር ረዳ። ደስ የሚል ዜና ነው እውነት በጣም ደስ ብሎኛል። አመሰግናለሁ። ያው የሚመዘገቡ ልጆችንም እናመጣለን በደንብ አይ በጣም ደስ ይላል። እንኳን ጌታ ረዳ በእውነት ቴንክ ዩ በጣም እሺ ዮሲዬ በዚህ ስራ ላይ የገጠመ አስደሳች አለም ደግሞ አሳዛኝ የሆነ ገጠመኝ ካለ? ያው ገጠመኞች ብዙ ገጠመኞች አሉ። በፊት አዳማ ላይ እዛ ስቱዲዮ ነበረኝ። እዛ ስንሰራ ሙሽሮች ኦልሬዲ ተነስተው ስለ ሰርግ ፎቶ ምናምን ተነስተው ነበረ እና ያው ፎቶ ሰርግ ሲነሳ ባለሙያተኞች ያውቃሉ። ዋይድ አለ፣ ክሎዝ አፕ አለ፣ ሚዲየም ሻቶች አሉ ምናምን ፎቶዎች በቃ ጉርድ ልታነሽ ትችላለሽ። ያው ለሰው ደግሞ በሚገባው መንገድ ስናስረዳ ሀብ ሊኖር ይችላል ከጉልበት በታች ምናምን ብዙ አይነት ነው። ከዛ ምን ያደርጋል ከስተመር ይመጣና ደግሞ መርጦ ከዛ መሀል ይመርጥና ከዛ ያ ኤዲት ተሰርቶ ከዛ ፕሪንት ተደርጎ የሶፍት ኮፒ የሚፈልገውን ይሰጣል። እና የዛኔ መጡ መረጡ ምናምን እኔ ያልነበርኩም የሆነች ልጅ ነበረች። መጡ እሷ ጋር ጻፉ ምናምን ተመረጠ። ከዛ ፎቶ ኤዲት እየተደረገ አየሁት። እሷ ነበረች ኤዲት የምታደርገውና ከዛ ሳየው አብዛኛው ክሎዝ አፕ ናቸው የተመረጡት። ማለት አብዛኛው ማለት ይቻላል ጉርድ የተነሱት ናቸው ምናምን እና ሀባብ ነውና ያገቡትም እንዳጋጣሚ ሆነው ትልቅ ሰዎች ናቸው። ኦልሬዲ ከ60 ምናምን ዓመት በላይ ሆናቸዋል ያገቡት ሰዎች ማለት ነው። እና ከዛ ይሄን የመረጡት እርግጠኛ ነሽ ምናምን አልኳት። አዎ እርግጠኛ ነኝ ምናምን አለች። ወረቀቱን አየሁት ምናምን አስተያየሁት ከፎቶ ጋር ራሱን የተመረጠው። ኦኬ በቃ እነሱን ከመረጡ ምናምን ብዬ ተመረጠ። ኦልሬዲ በጣም ብዙ ፎቶ ወደ 2000 ምናምን ፎቶ ነው ፕሪንት አደረኩላቸው ምናምን በአልበም ቁጭ አድርጌ ቀኑ ደረሰ መጡ። ባልየው ነበር የመጣው። ከዛ መጣ አየው ከፍቶ አየው በቃ በጣም አሪፍ ነው ምናምን ብሎ ከተተ ሄደ። ከዛ ከ30 ደቂቃ በኋላ ተደወለልኝ። ከዛ ሚስትየው ነበር የደወለችውና ከዛ ግማሽ ሰውነታችን ሳለችኝ ደውላ። ከዛ ማለት ግራ ገባኝና እንዴ ፎቶቹ እነዚህ ናቸው? አዎ ሰውነታችን እንዴ አልገባኝም ምናምን እንዴ ሰውነታችን እኮ የለም አለችኝ። በጣም ግራ ተጋባሁና እስቲ ቢሮኑና እኔው ፎቶን ሜቢ ፕሪንትም ምናልባት አበላሽቶት ከሆነ ምናምን ብዬ ያሰብኩኝና ጠሯቸው። ከዛ ሲመጡ ፎቶ ጉርድ ማለት ሀቫብ ሁሉም ሳይሆን የተወሰነ ነው። ያው ሙሉ ለሙሉ ባይሆንም 75% ምናምን ማለት ነው። ከዛ ይሄ የመረጣችሁት እኮ ይሄ ፎቶ ነው። ወረቀቱና ፒሲውን አዞርኩላቸው አሳያቸው። ይሄ ቁጥር ማለት ይሄ ነው፣ ይሄ ቁጥር ማለት ይሄ ነው። ከዛ በጣም ልንስማማ እንዴት እንደዚህ ትሰራላችሁ ምናምን በቃ በጣም ቀወጡት። ምን ማለት ነው አልገባንም። በቃ በጣም ተነጋገርን። ከዛ መጨረሻ ላይ ስረዳቸው ለካ እነሱ ያሰቡት ምንድነው ጉርድ ሲነሱ ሲመርጡ ምንድነው ሙሉ ፎቶ የሚያገኙ እኛ እግሩን ቀጣጥለን ምናምን ሙሉ የሚያገኙ ነው የመሰላቸውና ወይኔ በመጨረሻም በቃ በጣም ማለት እንዴት ላስረዳ ትልቅ ሰው ናቸው። በቻልኩት መጠን ሞከርኩኝ። በቃ ምንም አልቻልኩኝ። በቃ ከሳለው ምናምን ብሎ ፖሊስ ጣቢያ ሄዶ ከሰሰኝ ምናምን ወይኔ። ከዛ ፖሊስ ጣቢያ በማግስቱ ሄድን ምናምን አወራን ከአስረዳቸው ለፖሊሶቹ ምናምን። ከዛ የጻፉትን ምናምን ታየ ምናምን። ደስ የሚለው ነገር የራሳቸው እጅ ጽሁፍ ነው ምናምን። ከዛ ታየ። እኛ እንደዚህ ያሉ ሙያውን ነገርናቸው። ከዚህ በፊት የሰራናቸውን ስራዎች አሳየናቸው ምናምን። ንግድ ፍቃድ አላችሁ እና ንግድ ፍቃዳችንን አሳየን። ከዛ ምንም አላጠፋም እሱ ምናምን ተብሎ ተሸኘኝ። በስማ በሰላም ሸቤ ገብተን እዚህ ድረስ ደርሰናል። እና ሌላው ደግሞ ምንድነው ያው ሰርግ ላይ 1-2 እጃችን ላይ የተፋቱ ሙሽሮች ይገጥሞኛል። የዛኑ ቀን ያንደኛው ምንድነው በጣም ሲምፕል የሆነ ስህተት ነው። ሳንሱሲ የምታውቁት ከሆነ አላውቅም፣ አዲስ አበባ እዛ እያነሳናቸው መስክ ሙሽራው የእሱን ሸሚዝ ረስቶ መጥቷል ከውስጥና የሚቀይረውን። ከዛ እንዴት ሸሚዝን ትረሳለህ? እሷ ብጥብጦና በቃ መስኮን አንነሳም ማለች እሷ። በቃ በጣም ደባበራት። እሱም ራይት ጠርቶ ሄደ፣ እሷም ቀረ በመኪና ሄደች። ቀረ ፕሮግራማቸው። በስማ በዚህ ገጠመኝም አለ። ኧረ ዮሲ ያንተ ጥሩ ገጠመኝ አለ በእውነት። እኔ ሰርግ ወጥቼ ሰርቻ አንዴ ብቻ ቃለሁ ከዚህኛው ካሜራማን ጋር ሰርቻ ቃለሁ። ብዙ አልችልም፣ ጉልበቱ የለኝም ውጭ ወጥቶ የመስራት። ያው ሴትም ስለሆንኩ ብዙ አልችልም። ኧረ ትችላለች። በነገራችን ላይ ዮሲ እናንተ እኮ አብረን ሰርተናል። ማናጀር የሆነ ሰርተናል። አለቃዬ ነበርክ። ታስቸግሪ ነበር በዚህ አጋጣሚ። ኧረ
እንደኔ ታዛዥ ነበር? አይ ስራ ላይ ጎበዝ ነሽ በእውነት። አመሰግናለሁ። ከዛም አልፎ የሀገሬ ልጅ ነህ። በጣም ወድህና ማደንቅ ዩሲ የሰርግ ስራ፣ የፊልም ስራ፣ የቪዲዮ የሙዚቃ ስራ ባለሙያዎቹ ይለያያሉ ማለት ሁሉም። ለምሳሌ አንተ እንደው አንድ ቲክቶክ ላይ ሰርተ ነበር ሲኒማቶግራፈር እና ቪዲዮ ምንድነው ልዩነታቸው? ምንድነው? ይሄን ሐሳብ አሁን ለምሳሌ ያው ስናወራ ካሜራማን እያልን እናወራለን እንጂ በዚህ ሐሳብ እኔ አልስማማም። ለምሳሌ ሁሉም ካሜራማን አይደለም ምልሽ። አሁን ለአንድ ሰው ምንም ካሜራ ማያውቅ ሰው ካሜራውን ብትሰጪው ካሜራውን ይዞ ኦልሬዲ አንድ ፎቶም ሊያነሳ ይችላል፣ ምንም ሊያደርግ ይችላል። ያንን ካሜራማን ልንለው እንችላለን። ምክንያቱም ካሜራውን ስለያዘ ካሜራማን ተብሎ ይጠራል። ግን ምንድነው ወደ ፕሮፌሽን ሲመጣ ፎቶግራፈር፣ ቪዲዮግራፈር፣ ሲኒማቶግራፈር እያለ ይከፋፈላል። እና አንድ ሰው ፎቶ የሚያነሳ ከሆነ ፕሮፌሽኑ ፎቶ ብቻ ከሆነ ፎቶግራፈር ነው ተብሎ መጠራት ያለበት፣ ካሜራማን ተብሎ አይጠራም። ቪዲዮግራፈርም ከሆነ እንደዛው ቪዲዮግራፈር፣ ሲኒማቶግራፈርም ከሆነ እንደዛው ማለት ነው። እና እኛ ሀገር ምንድነው እንዳልኩሽ ቅድም የሚያነሳነው ሐሳብ ጋር አንድ አይነት ነው። ለኑሯችን ስንል ሁሉንም አይነት ስራ እንሰራለን። ለምሳሌ አንድ ሰርግ የሚሰራ ሰው ክሊፕ ትሰራለህ ብትይው እሰራለሁ ነው የሚለው፣ ምክንያቱም ቪዲዮ መቅረጽ ስለቻለ ማለት ነው። እና ምንድነው በጣም ትኩረት ልንሰጠው የሚገባ ይለያያሉ። ሶስቱም አይገናኙ ፊልድ ናቸው። ዊዲንግም የተለየ ነው፣ ሙዚክ ክሊፕም የተለየ ነው። ሌላ ምንድን ነው ያነሳሽው? ሙዚክ፣ ዊዲንግ እና ፊልም በጣም የተለያዩ ነገሮች ናቸው። አንድ አይነት ሴታፕ አትጠቀሚላችሁም ሁሉም የተለያዩ የሆነ ፊልድ ናቸው። እና ዊዲንግ ላይ ብቻ የሚሰራ አሁን እንደዛም አይነት ጓደኞች ስላሉኝ ነው። ዊዲንግ ላይ ያለ ብቻ የሚሰራ ዊዲንግ ነው ይሰራል። ስራውን ግዴታ የኑሮ ሁኔታ ስለሆነበት ይሰራል እንጂ በጣም የተለያዩ መስኮች ናቸው። ሙዚቅና ዊዲንግ የለመደ ሰው አሁን ለምሳሌ የተቸገርነው ምንድነው? ዊዲንግ የሚሰራ ሰው ሙዚክ ክሊፕ እየሰራ እናገኛለን። አይስራ አይደለም ይስራ፣ ግን ራሱን አፕዴት አድርጎ ወደዛ መምጣት አለበት። ያ ማለት ዊዲንግ ላይ የሚሰራ ወደ ሙዚክ ሲመጣ ከባድ ነው እያልን ሳይሆን ማወቅ ያለበት የሲኒማቶግራፊ ትሪኮች ወይም ደግሞ ቴክኒኮች አሉ እነሱ ለመስራት ሙዚክ ክሊፕን ማለት ነው። ምክንያቱም የተለያዩ ቦታዎች ሊሆን ይችላል። ያንን እንዴት አድርጌ ላይቱን ላምጣው፣ ላይት ሴታፕ እንዴት ልጠቀምለት። ሙዚክ ክሊፕ አሁን በደንብ 75% የሚሆነው ላይት ነው የሚያስፈልገው። የላይት ቴክኒክ ነው ሙዚክ ክሊፕ ማለት ነው። ፊልምም ስታየው ደግሞ እንደዛው ነው። ፊልም ደግሞ ምንድነው ምንም የሌለ ነገር መገንባት ነው። ፊልም ስትሰሪ ያው የኛ ሀገር ፊልሞች ምንድነው እንደ ሆሊውድ ስታንዳርድ ደረጃ አይደሉም። ለምሳሌ ሆሊውድ ካየሽ የሆነ ቤት ሲታሰብ ቤቱን ነው ቢውልድ የሚሰሩት ማለት ነው። እኛ ሀገር ደግሞ የሆነ ቤት ሲታሰብ እንደዚህ አይነት ቤት የት ይገኛል ተብሎ ነው ቤት የሚካሄደው ማለት ነው። ስለዚህ የተለያዩ ነገር ናቸው እና ያንን ቢውልድ ለማድረግ የራሱ የሆነ ቴክኒክ አለው። ዊዲንግ ደግሞ እንዳልኩሽ የአንድ ቀን ስራ ነው። ትሄጃለሽ፣ ቤት አለ፣ ሴታፕ ትሰሪያለሽ። ዊዲንግን እያጣጣልኩት ሳይሆን በጣም ትልቅ ፕሮፌሽናል የሆነ ስራ ነው። ለምሳሌ ሙዚክ ክሊፕ ብቻ የሚሰራ ሰው ተነስቶ ዊዲንግ ልስራ ምንም አይዲያው ሳይኖረው ዊዲንግ ልስራ ቢል ይከብደዋል። ምክንያቱም ሚውዚክን ብቻ እየሰራ ስለነበረ ማለት ነው። ስለዚህ ሁሉም የራሱ የሆኑ ቴክኒኮችና ሲስተሞች አሉት። ስለዚህ እሱም ማየትና ማጥናት በደንብ ያስፈልጋል ብዬ አስባለሁ። እና ያ ነው። እሺ ዩሲ በጣም ነው የማመሰግነው። እውነት በጣም አሪፍ ቆይታ እያደረግን እንዳለን ይሰማኛል። እኔም እንደዛው። እና እስቲ ለህዝቡ ወይ ደግሞ ለካሜራማኖቹ ይጠቅማል ብለህ የምታስበውን እስቲ ማስተላለፍ የምትፈልገውን ነገር ካለ እስቲ በስተመጨረሻ። በመጀመሪያ ስለጋበዝሽኝ አመሰግናለሁ። ያው ከኔ የሚበላልጡ በጣም ብዙ ሲኒየሮች አሉ። ካሜራ በሲኒማቶግራፊም ሊሆን ይችላል፣ በቪዲዮግራፊ ፎቶግራፊ። ግን ምንድነው ያለኝን እውቀት ሼር እንዳደረግ ስለጠራሽኝ በመጀመሪያ አመሰግናለሁ። ያው ቅድም እንዳነሳ ነው የኛ ሙያ ላይ አፕዴት ማድረግ ይፈልጋል። ራሳችሁን አፕዴት አድርጉ። በተለይ ጀማሪዎች ከሆናችሁ ደግሞ ኦልሬዲ ተምራችሁ ወደ ሙያው ልገቡ ያላችሁ ሰዎች ካላችሁ ራሳችሁን አፕዴት አድርጉ። በደንብ አፕዴት አድርጉ። ተምራችሁ ወጣችሁ ጨረሳችሁ ማለት ለስራ ብቁ ናችሁ ማለት አይደለም። በደንብ የሆነ ስራ ያስፈልጋችኋል። በደንብ መስራት ያስፈልጋችኋል። አብዛኛው ምንድነው ጀማሪ ካሜራማን ወደ ሙያው ሲገባ የሚያደርገው ነገር ምንድነው
ካንተ ጋር ለስራ እያሉ የሚደውሉ ናቸው ሁሉም ሰው ጋር ማለት ነው። ለምሳሌ የሚያደንቀው ሰው ካለ እሱ ጋር ይደውልና እንስራ እኔ ያንን አልደግፍም። ምክንያቱም በራሳችሁ የሆነ ነገር ቢውልድ አድርጉ። አንድ እኔ ከጠቀመኝ ነገር ልንገርሽና ከኔ በጣም ሲኒየሮች ሰዎች ጋር ስራው ላይ ሙያው ላይ ሳልገባ በፊት እጠይቃቸው ነበር፣ እደውላቸው ነበር። ቆይ እንደውልሃለን እዩሲ ቆይ ምናምን ነገር ነው የሚሉት። አንድም በእነሱ ሳይ ስታየው ትክክላቸው። ምክንያቱም የሆነ ስራ ሲመጣ ከጎናቸው ያለውን ሰው ነው የሚያዩት፣ በዛ ላይ ፕሮፌሽናል የሆነ ሰው ነው የሚያዩት። እና ስለዚህ ምንድነው ማድረግ ያለባቸው? ስራቸውን ራሳቸው ቢልድ ማድረግ፣ መቅረጽ፣ የቻሉትን ያህል መቅረጽ፣ ከፋሚሊ መነሳት። ሁላችንም ስንነሳ ከፋሚሊ ነው። በርዝዴዎችን መስራት፣ በቃ ኢቨንቱ ላይ ያሉትን ነገሮች መስራት። ትንሽም ነገር አሁን የቴክኖሎጂ ዘመን ነው። በስልካችሁም ቢሆን ቀርጻችሁ ቲክቶክ ላይ ልቀቁ። ያቺ ትንሽ ነገር 10 ሰውን ቢያየው ከ10 ሰው አንድ ደህና ሰው አይቶት ሊሆን ይችላል። ከዛ ኮኔክሽኑ እንደዛ እያለ ነው የሚሰፋውና እየደወላችሁ ከመጠየቅ ይልቅ በራሳችሁ ተነሳሽነት ብትሰሩ ለጀማሪዎች ካሜራማኖች ምናምን መርጣለሁ እና ይህን ይመስላል። እናመሰግናለን። እኔም በጣም አመሰግናለሁ። እሺ ዩሲ ፕሮግራማችንና ክብረ ስለመጣ ከልብ እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ ፕሮግራም ሌላ እንግዳ ይዘንላችሁ እስክንመጣ ድረስ መልካም ቆይታ